ዘይት በጠፋበት ሀገር ውስጥ ቅቤ መተግዙኝ ብትል ማን ይገዛል? ገብቷል። ስለዚህ የሆነ ላይክ አለ አይደለ በቃ ዘይት በጣም ተወዶ ሰው ዘይት በሚናፍቅበት ሰዓት አንተ ቅቤ አመጣህ ቅቤ ነጋዴ ስትሆን ማንም አይገዛማ። ምን ልልህ ፈልጌ ነው የምትከፍተው ሱቅ ውስጥ የምትይዘው እቃ ተፈላጊ መሆን አለበት። አንድ ትሬንድ የምንለው እሱ ነው። ያ ማለት ቪዲዮ ተፈላጊ የሆነ ነገር መሆን አለበት። የቪዲዮውን አሁን የማወራለህ ወይ ቪዲዮ ዋናው ምንድን ነው? ስለዚህ መጀመሪያ የምታመጣው ምንድን ነው ሰው የሚፈልገው አንድ ትሬንድ። ሁለተኛ እኔ የምችለው ምንድን ነው? ገብቶሃል? እኔ የምችለው ምንድን ነው? እሱን ነው። አንደኛ ሁሉም የሚፈልገው ነገር ትችላለህ ማለት ላይሆን ይችላል። ኤግዛክትሊ ገብቶሃል? ስለዚህ አሁን እኔ የሰራሁትን ትሬንድ እንደምከተል ላሳይ። ለምሳሌ በቅርቡ ሎስ አንጀለስ በጣም አነጋጋሪ ነበረች። አጋጣሚ ሆኖ ወደ አሜሪካ ሄደ። ሲሄድ ሎስ አንጀለስ ሄጄ ትራቭል ቪዲዮ ሰራው። ሎስ አንጀለስ የተቃጠለውን ምናምን ሰው ዲስ ኢዝ ትሬንድ። እሱን ሰው አለማየት አይችልም፣ ያየዋል። ኦልሞስት ወደ 400 ሺህ ምናምን አይቶታል። ምርጫ የለውም ሰው ማለት እሱ ነው። እኔ አሁን ያደረኩት እዛ ላይ ምንድን ነው የተከተልኩት? በቃ ሄጄ ቦታውን ቀርጬ ምናምን አሳየው። ዩ ዶንት ሃቭ ቱ መሳደብ አይጠበቅብም። ኮንስፓይረሲ ቲዮሪ አያስፈልግም። ዩቲዩብ ላይ ገብቷል። አንድ ትሬንድ መከተል አለብን። ሁለተኛ የምትችለው ነገር ምንድን ነው? አንተ የምትችለው ለምሳሌ እኔ ትራቭል ማድረግ ስለምችል ሄጃለሁ። አንብቦ ደግሞ ማስረዳት የሚችል አንብቦ ሊያስረዳ ይችላል። ገብቶሃል? መቻል ማለት ደግሞ እሱ ነው። አክሰሱ ምንድን ነው? እጅ ላይ ያለው። ስለዚህ እነዚህን ሁለቱን አጣምረህ አዲስ ነገር ትፈጥራለህ። ከዛ በኋላ ሰው ደግሞ የሚፈልገውን ነገር ካገኘ አንተን ሰብስክራይብ አለማድረግ አይችልም። ቀጥሎ ያለው የችሎታ ጉዳይ ነው ማለት ቀጥሎ ያለው ደግሞ የኮንተንት ጉዳይ ነው። እንዴት ነው የማቀርበው የሚለው ማለት ነው። እንዴት ነው የሚቀርበው? እንዴት ነው የሚደረደረው? ሁክ የሚባል ነገር አለ። ገብቶሃል? መጀመሪያ እንዴት ነው ኦዲየንስን የምትይዘው? ሰላም እንደምን አላችሁ ይኸውላችሁ እንግዲህ ምናምን ስትል ትቶ ነው የሚወጣው። ስለዚህ ኮል ቱ አክሽን የሚባል ነገር አለ። እሱም መጠቀም አለብህ። ገብቶሃል? ኮል ቱ አክሽን ማለት ለምሳሌ የኔም ቪዲዮ ሄደ ብታይ አሁን ከ4 ቀን ምናምን በፊት ሚን ወደኋላ 4-5 ቪዲዮ ወደኋላ ስትሄድ አንድ ቪዲዮ ስለ ሰዓት የሰራሁት አለ። ስለ ዓለም የሰዓት ልዩነት አሜሪካ እንትን ሆኖ እኛ እና የሚሆን ወንዝ ላይ ሆነ የቀረጽከው ቪዲዮ ያዩንች እንትን ላይ እሱን ቪዲዮ ስጀምር አሁን ኮል ቱ አክሽን ቴክኒክ ነው የተጠቀምኩት። ምንድነው እናንተ ጋር አሁን 2 ሰዓት ነው ብዬ ነው የጀመርኩት። ከዛ ሁሉም ኮሜንት ያደርጋል። ሜጋ ጣሊያን 6 ሰዓት ምናምን እያለ ሲያደርግ ኮሜንት ሲበዛ አልጎሪዝሙ ኢንጌጅ ላይክ አልጎሪዝሙ ምንድነው ብሎ ያስባል ምናምን ብሎ ያስባል። ይሄ ኮል ቱ አክሽን ይባላል። ብዙ ዩቲዩበሮች ላይ ታያለህ። ሚስተር ቢስትን ብታየው ዛሬ እንደዚህ ሆኖ ምናምን ተብሎ ነው እንጂ የሚጀመረው እንዳልኩ እንደምን ዋላችሁ ምናምን ይሄ በጣም የተንዛዛ ኢንትሮ ሰዎች እንዲያቋርጡት ያደርጋል ቪዲዮ። ስለዚህ ጥሩ ቪዲዮ ካመጣ እንዴት ነው የምደረድረው ኮንተንት፣ እሱን ደግሞ መማር አለብህ። ላይክ ከየት ልጀምር፣ የቱ ጋር እንትን ልበል፣ የቱ ጋር እንትን ልበል። ሌላኛው ደግሞ ማስታወስ። ልክ የመጀመሪያው ላይ ሁክ ከሰጣቸው በኋላ ሰዎች ሁሌ እንድታስታውሳቸው ይፈልጋሉ። ኢቭን እኔ አሁን መጽሐፍ አሳትሜያለሁ አይደል? እንዳሳትም ሁሉም ሰው የሚያውቅ ይመስለኛል። የምሬን ነው የምልህ። በቃ ሞኝነቴ እንደ አሳትመሃል እንደ ምናምን ይለኛል። ዞላ ራሱ እኮ ሲጠይቀን እና አለ ሰው አይሰማም። ሁሉም ይሰማ እንዳይመስል ነው። ሁሉም ሰብስክራይብ አያደርግም። ስለ ኤቭሪ ሲንግል ቪዲዮ ማስታወስ አለብህ ሰዎች። እንዴት ናችሁ ምናምን ሰብስክራይብ ማድረግ አትርሱ ማለት አለብህ። ሚስተር ቢስት ይላል። ሚስተር ቢስት እንግዲህ የዓለም አንደኛው ዩቲዩበር ነው። ገብቶሃል? 5 ቢሊዮን ሰብስክራይበር ያለው ሰው ነው ኦልሬዲ። እና ሰው እሱ ራሱ ሰብስክራይብ አድርጉ ይላል። ለምን? ማስታወስ አለብህ የግድ። ሰዎች ያላስታወስካቸውን ነገር ብዙ እንትን አይሉ። ግን እንደዚህ ያሉ ብቻ ብዙ ነው፣ ግን እነዚህ በቃ ጥቂቶቹ ናቸው። ናይስ። ግን አሁን ካነሳው አንፃር አበሻችን እንትን ካለ መቀጠል ትችላለህ። ግን አሁን ካነሳው ጋር በተገናኘ ማለት ነው በጣም ብዙ ሰዎች በጣም የሚሸወዱበት ብዬ ማስበው አዳዲስ የገባችሁ ሰዎች አቤሎ የዩቲዩብ ሚስጥሮች የሚለው መጽሐፉ ጋር በተገናኘ በጣም አርጀንት የሆነባችሁና እንዴት ማግኘት እንደምትችሉ ጀስት እዛ ላይ ያወራና ያለ ነው። 0949130000 በቃል ይዤዋለሁ። አይገርምም? እንዴት አገኘኝ? 0949 130000 0949130000 ልታሳጣኝ ነው እንዴ? ቀደም የ160ዎቹ ልትወጣብኝ ነው። 0949130000 ይዤዋለሁ እኔ ራሱ በቃሌና ኢትዮጵያ ያላችሁ ሰዎች ቼክ ኢት አውት ቴሌግራም ላይ አውሯቸው ለማለት ፈልጋለሁ። ግን ምን እንዳለ ታውቃለህ አቤል? እኔ ኖርማሊ ዩቲዩብ ላይ አዘባክ ረጅም አመት አውቀዋለሁ። ዩቲዩብን 7-8 አመት ግን ዩቲዩበር አይዘናል ፌመስ ዩቲዩበር አይደለሁም። ግን ውስጡን ዲቴል የተወሰነ እውቀት አለኝ እዛ ላይና ይሄ ኮል ቱ አክሽንን አምንበታለሁ። ቲክቶክ ላይም ፎሎት ሐሳባችሁን ኮሜንት ላይ አስቀምጡ። አንዳንዱ እንደ ልመና ያያዋል ማለት ነው። ይሄንን ኮንተንት
ኮንተንት ክሬተር የሆነ ሰው ትረዳዋለህ አንተ ለምን እያልኩ እንደሆነ ኮል ቱ አክሽን የሚለውን ሲቴን በደንብ ይገባዋል ብዬ አስባለሁ ሰው እና አንዳንዱ ይሸማቀቅና ስራዬ ያስደርገኛል ብሎ ያስባል የሆነ ሰው የሆነ አካል እና ይሄ ካልቸራችን ነው ብለህ ታስባለህ ወይስ ሌላው ዓለምም ላይ ታዝበዋል? ምን መሰለህ ላይክ አሁን ኮንተንት ክሬት ማድረግ ላይ ስትመጣ ሰው በጣም እንደ ትንሽ ነገር ያየዋል። ባይሰም ጊዜ የሆነ ዩቲዩብ ላይ ሳንቲም ለመልቀም ይልሃል ምናምን ይልሃል ብቻ የሆነ እንደዛ ስለሚለው በጣም አንደርስቲሜት ያደርገዋል እና ሰብስክራይብ መጠየቅን በቃ እንደንትን ያየዋል እንደልመና ሰብስክራይብ ያ እንደልመና ያው ግን ለምሳሌ ኤለን መስክ ላይ ሂድና ትዊተር ላይ ኤክስ ላይ ማለት ነው እሱ ይቀየር ትዊተር ላይ ሄደን በብር ነው ሰብስክራይብ የምታደርገው የዓለም አንደኛው ቢሊዮነር ነው ከፍለ ነው ሰብስክራይብ የምታደርገው እሱ ትዊተር ላይ ማለት ነው አይውስ ገረመኝ በጣም አላቅም ነበር በነፃ አይደለም ሰብስክራይብ የምታደርገው ኢቭን ፎሎ ልታደርገው ትችላለህ ሰብስክራይብ ለሰብስክራይበሮቹ የሚለቀው ሌላ ነገር አይደል እሱን ለማየት ግን ሰብስክራይብ ኢማጂን $4 ነው ምናምን ነው ሰብስክራይብ የምታደርገው እሱን በወር ማለት ነው ኢማጂን ለቢሊዮነር አስበው እንግዲህ እሱ ሲሆን ልመና አይደለምና ያ እና ላይክ እንዴት እንደሚታይ አይገባኝም ግን እንዳልኩ ሰዎች ሰብስክራይብ አድርጉኝ ማለትን እንደንትን ይቆጥሩታልና አይደለም ላይክ በጣም ጥሩ ስራ እየሰራህ ከሆነና ሰብስክራይብ አድርጉኝ ብትል ምንም ችግር የለም ችግሩ ምንም ጥሩ ሳሰራ ለምሳሌ አሉ አንዳንዱ በቃ እንዲ ልሰራ ብዬ ነው ሰብስክራይበር የለኝ ኧረ እንደው በድንግል ማርያም ኧረ እንደው ምናምን ባካችሁ ሰብስክራይብ አድርጉኝ የሚሉ ሰዎች በጣም ያጋጥሙኛል አይሆንም በልመና አይሆንም በጣም ጥሩ ቃታ አቀርባለህ ጥሩ ሱቅ እንደከፈተ ሰው ልክ ሰው ሲገባ ዋው በቃ እንደ ማስታወቂያ ነው ሰብስክሪፕሽን እንደ ማስታወቂያ ነው አሁን ሄደ ስትሄድ ሜስስ ስትሄድ ምናምን ስትሄድ የሆኑ ስቶሮች ስትሄድ ማይክልስ ስትሄድ ምናምን ሰብስክራይብ አድርገን ላይክ እንትን ምናምን ይሏል ለምን ለማስታወቂያ ነው የሆነ 10% ዲስካውንት ሰጥተው ምናምን ለአንተ ማስታወቂያ ለመላክ ኢሜይልህን ኮሌክት ማድረግ ስለሚፈልጉ ስለዚህ እነሱም ሰብስክራይብ አድርገህ ጀስት እንትናቸው ትሆናለህ አባላቸው ትሆናለህ ይልኩልሃል ማስታወቂያ ምናምን ይሄም ሰብስክራይብ አረጉ ማለት ብር አገኘ ማለት አይደለም እኮ ገብቶሃል ሚሊዮን ሰብስክራይበር ቢኖር በሰብስክራይበር ብዛት አይደለም የሚከፈለው ጀስት የሚከፈለው በስራው ልክ ነው ያ ምንድነው ሰብስክሪፕሽኑ እነሱ ጋር ቪዲዮ እንዲደርስ ይረዳሃል በቃ ሰብስክራይብ የደውል ምልክቱን ሲጫኑ ከቪዲዮ ስትለቃ አንተ ኖቲፊኬሽን እንዲያደርጋቸው ጀስት እንደማስታወቂያ ነው የሚረዳህ እንጂ ሜቢ 10,000 ሰብስክራይበር ያለው ሰው ብዙ ሊሰራ ይችላል ስለዚህ አንደኛ ሰብስክሪፕሽን ትልቅ ነገር አይደለም ገብቷል ብዙ በሰብስክሪፕሽን ቁጥር ሊሄድ ይችላል ረጅም ፍራውድ ማድረግ ገዝተህ ምናምን ይችላል አይቻለሁ ሰው በጣም የሚገዛ ነገር ምናልባት ይቅርታ ካቋረጥኩ አሁን ኢላን ማስክን ሰዎች ሰብስክራይብ አድርገውት ነው ከፍለው ነው ሰብስክራይብ የሚያደርጉት ብለሃል አሁን ግን እኛ የምናወራው ስለ ፍሪ ሰብስክራይበር ሰብስክሪፕሽን ያ እዛ ጋር ሰብስክራይብ ስናደርገው ኢላን ማስክን መንዝሊ ምን ከፍለው ክፍያ አለ ወደው ሰዎች ከፍለው ሰብስክራይብ ያደርጋሉ እዛ ጋር እዚህ ጋር ግን የምናወራው ምን በቃ አቤለን እዚህ ጋር ያላችሁ ሰዎች ሁላችሁም ሰብስክራይብ አደረጋችሁት አላረጋችሁት እናንተ ላይ የሚጨምር ነገር የለም እናንተ ላይ የሚጎድል ነገር የለም ግን what is the benefit ደግሞ ልንገር መሰለህ አንተ አሁን በነፃ ለምታደርገው ነገር ምንድነው ጥቅም ልክ ነው አሁን ይሄ እንደ ሰው ኮመን ነው ለምሳሌ እኔ አንተ ሰብስክራይብ አድርገኝ ብትለኝ ለምንድነው ማድረግ ምን ሰጠኛለህ ነው